የእግር ኳስ ተጫዋች ብቻ ሳይሆን ደጋፊውም ይህንን መዝሙር ይናፍቃል። እንግሊዛዊው ቶኒ ብሬተን ያቀናበረውና ስሜትን ሰቅዞ የሚይዘው የአውሮፓ ቻምፒየንስ ሊግ ማጀቢያ መዝሙር በዚህ ዓመት ለመጨረሻ ጊዜ ሊሰማ ከ48 ያነሱ ሰዓታት ብቻ ቀርተውታል። በግዝፈትና ተወዳጅነቱ ከዓለም ዋንጫ ጋር የሚወዳደረው የክለቦች ውድድር አውራ የሆነው የአውሮፓ ቻምፒየንስ ሊግ ዓመታዊ በዓለ ሲመቱን ሃንጋሪ ቡዳፔስት ላይ ያከናውናል። ታዲያ የንግስና ዘውዱን ለመጫን የተፋጠጡት ባለታሪኮቹ አርሰናልና ፒኤስጂ ናቸው። የአምና ግማሽ ፍጻሜ ተፋላሚዎቹ ስፔናውያን አሰልጣኞች ዘንድሮ ስህተት ለማይፈቅደው ፍጻሜ ተገናኝተዋል። አዲሱን የሊግ ፎርማት ከያዘ በኋላ የአውሮፓ ቻምፒየንስ ሊግ ላይ በወጥነት ጥንካሬያቸውን እያሳዩ ከሚገኙ ቡድኖች መካከል ሁለቱ አውራ